ሰዎች የምንገኘው አሁን ሰላም የቤተ አሮን የዩቲዩብ ተከታታዮቻችን እንዴት ናችሁ? እንዴት ቆያችሁ? ዛሬ ደግሞ በአዲስ ቪዲዮ ተከስቻለሁ ማለት ነው። ዴላን ታላቁ የቲክቶክ አካውንት ሚሊዮን ፎሎወር ያለው ወደ ኢትዮጵያ ገብቷል ማለት ነው እና አቀባበል ሲደረግለት ያለውን ትንሽ ለማቅረብ ሞክሬያለሁ ማለት ነው። በዛ ላይ ደግሞ ሳውዝ አፍሪካ የተለያየ ቦታዎችም የተደረጉት ማኒፌስቴሽን አሉ። እንግዲህ ነጮችም ሀገራችን ለቃችሁ ውጡ ይሉናል፣ ጥቁሮችም ሀገራችሁን ለቃችሁ የት እንሂድ? እንግዲህ ይህ ምድር የፈጠረው እግዚአብሔር ለሁላችን ኑሩበት ተብለን ነው። ነገር ግን ያሳዝናል። ምን እናደርጋለን? እና እስቲ እንቀጥል። እንግዲህ አቀባበል አድርገውለታል። በጣም ነው ደስ የሚለው እውነት ለመናገር። የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን, how are you doing? It's nice to have you in here. I'm so excited How to did be you get here. to Ethiopia? How is it? Man, it's so good. Look at this, bro. What Amazing. a day to be greeted by. It's amazing. We look forward to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It is going to be very amazing. I've never been greeted like this by any country in the world. It's amazing. Ethiopia, we're known for taking care of our guests. Yes, You're going to bro. be taken care of very well. Yeah, you're bro. You're going to have the time of your life. We look forward to this. Absolutely. Is there anything you're looking forward to get, or anything you're expecting? Whew. I mean, the number one thing in my head is I've got to survive feeding the hyenas. In Harlem. Yeah. I'm It's going to going to be a survive. very good experience for you, man. Yeah, that's anything you recommend? Everything in Ethiopia. Everything. Everything. There's nothing. Yeah, I've been here for 2 hours. እንግዲህ እንደሰማችሁት እሱ ያለው እንግዲህ በጣም እኔ ኢትዮጵያን እንደዚህ አልገምታትም ነበረ። ከኤርፖርት ጀምሮ በጣም ደስ የሚል አቀባበል ተደርጎልኛል። በጣም ነው እንግዲህ ያው እንግዳ መቀበል ከአባቶቻችን ከእናቶቻችን የተማርነው ነው፣ ባህላችንም ነው። ለነጮች ግን እንደዚህ አይነት አቀባበል አልለመዱም እና ያው እንግዲህ ለነሱ አዲስ እንግዳ የሆነ ነገር ነው። ያው እኛም አሁን ለምደን የተለየ ቦታ ምናምን ያው ፕሬዚደንሻል የሚባለው ወይም ደግሞ ኪንግ ወይም ነገስታት ስንቀበል ነገስታቱ በፕሬዚዳንት የሚቀበልበት ወይ አለ። ግን እንግዳን በዚህ ልክ እንደ ፕሬዚዳንት እንደ ኩዊን እንደ ኪንግ የሚቀበል ሀገር ቢኖር እዚህ ኢትዮጵያ ነውና ይሄ በጣም ብዙውን የሶሻል ሚዲያ ተጠቃሚዎችን እጅግ አስደስቷቸዋል ማለት ነው። በዚህ አጋጣሚ ምንድነው በጣም አስደስቶ ማየት የምትፈልገው ሲለው የመለሰው መልስ ምንድነው? ሃይና ይሄ ወደ ሐረር አካባቢ እንትኖችን ማነው ጅብ ስጋፋችሁ ላይ ታደርጉና ጅቡ መጥቶ መብላት፣ እሱን መሞከር በጣም አኪን ወይት ማለት በጣም ቸኩላለሁ ለማየት ብሏል ማለት ነው። እንግዲህ ያው ሲሄድ ከንፈሩ እንዳይበላ አደራችሁን። ከንፈሩ ዜና የሚያነብበት ነው እና እንደዛ ነው። ቅድም በመግቢያው ላይ እንዳልኳችሁ በጣም የሚያሳዝን ጊዜ ደርሰናል። ጥቁሮቹም ውጡ እያሉን ነው፣ ነጮቹም ውጡ እያሉን ነው። ዊሮ ነው ወይ ጎ ሰው ነው ማተዋት። እንግዲህ ሀገራችን ያለችን እንግዲህ መምጣታችን አይቀርም ማለት ነው። ሀገራችንን ሰላም ያድርግልን። ወይል እንግዲህ ዛሬ ብዙ ነገሮችን በእያንዳንዱ ቪዲዮ እንደተለመደው ሪያክት እናደርጋለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እባካችሁን ሰብስክራይብ አድርጉ። ሼር ብታረጉት አትከፍሉም፣ ላይክ ብታረጉትም እንደዚሁ እንዳልኳችሁ ነውና ፕሊስ አግዙ ማለት እወዳለሁ። እንቀጥል። Her name is Zema. She is the ambassador of Ashenda, the biggest cultural celebration. Your hair is amazing. Thank you so Zema, much. Indanish. Danash way. Alan. Hair insane, beautiful. Wow. Yes. Oh, she smells good too. Right. Thank you. All right. ወይል አዶናይ እናመሰግናለን። ያው በጣም ደስ በሚል ሁኔታ ያው እያስተዋወቀ ነው። እችን እህት እንደዚህ የአሸንዳ አምባሳደር ነች። በተለያየ ቲክቶክ ላይ አያታለሁ። ጎበዝ ልጅ ትመስላለች።
ሆፕ እንግዲህ በደንብ ቲክቶክ ላይ አልመጣውም ታደፋፍሩኝና እመጣለሁ ማለት ነው። በዚህ አጋጣሚ ጥሩ ነው እንደዚህ የተለያዩ ሰዎች መምጣታቸው ምንድን ነው የሚጠቅመው ስንል ሀገራችን ያው የተሳለችበት ስዕል አለ በአጠቃላይ አፍሪካ፣ ኢትዮጵያ፣ ሌሎችንም ማለት ነው እና እሱን እነዚህ ወጣቶች ስለሚያዩ ብሬክ ያደርጉታል ማለት ነው። ያን አይስ ያ የተሳለብንን ያ የተገደበብንን ነገር ሁሉ ፈረካክሶ ሰዎች በሌላ በአዲስ ቪዥን እኛን እንዲያዩን ያደርጋል። መከባበር የሚለው ይጀምራል ማለት ነው። አሁን ሰዎች ቁጥሩ አይደለም በእነሱ ውስጥ ያሉት ሰዎች እኛን እንዲያዩ ከተፈለገ የዘመኑ ምርጫ እንግዲህ ሶሻል ሚዲያ መጠቀም ነው እና ስለዚህ እኛም በደንብ ገፍተን ወደዚህ አገልግሎት not only ቅድም እንዳልኳችሁ በአማርኛ ብቻ አይደለም በእንግሊዘኛውም በፍሬንቹም በጣሊያንኛውም መግባት እንዳለብን ይሰማኛል። በቅርብ ቀን እንግዲህ የተለያዩ ሀገሮች ቋንቋዎችን እያመጣው ከእናንተ ጋር እንወያያለን። ስበረታ ደግሞ በእኛ ሀገር ብቻ ሳይሆን ይህም የማቀርበውን ነገር በፍሬንችም በጣሊያንኛ በእንግሊዘኛም እናቀርብበት ጊዜ ይመጣል ብለን ተስፋ እናደርጋለን። ለጊዜው ግን አበረታቱን። እንዲህ አይነት ነገሮች ወደ ሀገራችን መምጣታቸው ጠቀሜታው የጎላ ነው፣ በአንድም በሌላ ማለት ነው። ሀገራችን ኢንቨስት ማድረግ የሚፈልጉ ሰዎች ኢንቨስት ሊያደርጉ አሁን ጥሩ ነው የሚወሰደው ከተማውን የተሰሩትን ነገሮችን ማሳየቱ መልካም ነው። ከዛው ባሻገር ግን እናንተ አምባሳደር ስለሆናችሁ ኢንቨስት ማድረግ የሚፈልጉትን ሰዎች ኢንቨስት ሊደረጉ የሚቻልባቸውን ነገሮች ደግሞ በዛው ኢንትሮዲውስ ብታደርጉ ደግሞ የሚል አስተያየት አለኝ። በጣም ጥሩ ጅምር ነው። አሁን በእውነት ብዙ የሶሻል ሚዲያን ተጠቃሚ ሰዎች ወደ ሀገራችን እየመጡ ነው። ሴም ታይም ደግሞ መርሳት የሌለባቸው ነገር ምንድን ነው? ይሄ የዌስተርኑ ነገር ደግሞ የማንፈልገው ምክንያቱም ይቺ ሀገር ከምንም በላይ በእምነት የተቀደሰች የተባረከች ሀገር ነው እና ዓለም የጠላው ርኩሰቱ ወደ ሀገራችን እንዲገባ አይፈለግም። በጥቂቱም ቢሆን ሳይገባ ቀርቶ አይደለም፣ ግን ማሲቭሊ እንዳይገባ ይህንን ጥንቃቄ መደረግ እንዳለበት አምናለሁ እና በተያያዥነት ይህን እንደሚታሰብበት ተስፋ እናደርጋለን። እንቀጥል እስኪ። የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል። ሰላም ናችሁ? ዛሬ በቶማስና በኃይሉ ጉዳይ መልስ ለመስጠት ያክል ነው። ደስ እያለኝ ነው ይሄንን መልስ ስሰጥና አንዳንድ ያልተመቹኝ ነገሮች አይቻለሁ። ኃይልዬ በጣም ነው የማከብርህ፣ በጣም ነው የምወድህ። ስለምወድህም ስለማከብርህም ብዙ ነገሮችን አድርጌያለሁ። መሳሪያ ተደቅኖብህ ነው እንዴ እንደዚህ አይነት ኢንተርቪው የምትሰጠው? ለምን ከእውነት ትርቃለህ? ምን ነው እኔ ሳደርገው ኩነኔ አንተ ስታደርገው ጽድቅ ሆነ? ያኔ ተቸግረህ ያኔ በችግር መካከል እየማቀቅ እኮ እኔ ብዙ ነገሮችን ሳደርግ ሰዎች በቲክቶክ ወይም ደግሞ ፐርሰናል እየሄዱ ቶማስን አታክ እንዲያረጉልህ ሳደርግ ምን ነው ልጄን ያኔ ተውታል አልከኝም? እነጌች ፖስት ሲያደርግ ወይም ደግሞ ቶማስ ሲያለቃቅስ ደውለህ ምንድን ነበር ያልከኝ? ምንድን ነበር በሌሊቱ ደውለህ ምንድን ነበር ያልከኝ? አዋረደኝ ያልቃሻ ነኮ ያልከኝ? አሁን ነገር እየሰራው ምናምን አይደለም፣ ግን ምንድነው ከእውነታው ባትርቅ ጥሩ ነበር ማለት የነበረብህ ብዬ ማምነው እኔ ትናንትና መልካም ግንኙነት አልነበረንም። ዛሬ ደግሞ ጥሩ ግንኙነት አለ፣ እግዚአብሔር ይመስገን። ጥሩ ግንኙነት እንዲኖር ካደረጋችሁት መካከል ሰዎች መካከል አመሰግናለሁ፣ እግዚአብሔር ያክብርልኝ። አሁን ጥሩ ላይ ነኝ። ከዚህ በኋላ ግን ልጅን አታክ እንዳታርጉብኝ ነው ማለት የነበረብህ። አንተ ግን አስፈራሪያ ሁሉ ትጨምረህ ነው ያወራኸውና እኔ የት እንደማቀህም ግራ ገባኝ። የት ነው ማቀው ኃይልዬን የት ነው ማቀው እስከምል ድረስ እና ማስፈራራቱን ወደ ጎን ትተህ መልካም ነገሩን የአባትነትህን ብታደርግ ጥሩ ነው። እኔ የምፈልገውም በሰላም እንድትኖር ተመችቶ እንድትኖር ነውና ደስ ብሎኛል እንደዚህም በማለት ዞሮ ዞሮ በአባትና ልጅ ደምደም ነው ሁልጊዜም አንገባም። ግን ምንድነው ልጁ ከእውነቱ ስለራቀና እውነቱን ስላላወራ ስለነበረ ነው። ስለ ልጅህ እኮ ብዙ ነገር አንተ ታውቃለህ፣ ብዙ ማስረጃም አለ ስልክ ላይ። እኔም ስልክ ላይ የወሰድኩት አንተ ላፕቶፕ ላይ የወሰድኩት እኮ ብዙ ማስረጃዎች እኮ አሉኝ። እና ምን ልል ፈልጌ ነው መልካም ነገር እንዳደረገ ሰው አክት ብታረግ መልካም ነበረ። ታውቁኛላችሁ የትኛውን ምሽግም የትኛውን የጦር ሜዳ ምሽግ እንደሰበርክ አላቅም። እኔ ወንድ ነህ፣ ወንድ ስለሆንክ ነው ቶማስን የወለድከው፣ እሱን አውቃለሁ። ከዛ ውጭ ግን ማስፈራራቱ ታውቁኛላችሁ የኋላ ባክግራውንዴን አጥኑ ስትል ሌላ ነገር ነው የሚመስለውና አሁንም እኛ የምንፈልገው ያንተን ምቾት ነው። ግን ማስፈራራቷን ትንሽ ወደ ኋላ በላት። ወደ ኋላ ዞር። እንግዲህ በጣም ነገሩ እየተጋጋለ እየሄደ ነውና የቶሚና የጌች ነገር ማለት ነው። አሁን ደግሞ
ቶሚ አባት በመሃል ገብተዋል ማለት ነው። እና ለዛ መሰለኝ እንግዲህ ያው ሁለቱን የሚያውቅ ወንድም ነው በመሃል እየተናገረ የነበረው። ስለዚህ እኔ መልስ የሚሆነው መሰላችሁም እንዲታረቁ ከዚህ በፊት ስራ የሰራችሁ ሰዎች እባካችሁን መልሳችሁ አስማሟቸው። ምክንያቱም ሁለቱም ያስፈልጉናል እውነት ለመናገር ማለት ነው። እና በስፖርቱ ዘርፍ ትላልቅ ስራዎችን በተለይ ወጣቶችን ጥሩ ሞቲቬት እያደረጉ ያሉ ልጆች ስለሆኑ እኔ ይሄኛውን ላልችሁን ጌችን ለማግኘት ሞክሬ ነበረ። በአጋጣሚ በኢትዮጵያ በሄድኩበት ጊዜ አላገኘሁትም። ግን ሁሌ የእሱን ቲክቶክ እከታተላለሁ። የሚያደርጋቸው ነገሮች በጣም ነው የሚያስደስቱ። ከዛም በላይ ራሱ ላይ ነው የሚሰራው። እሱ ነው በጣም የሚያስደስተው። ቶሚ ደግሞ የበለጠ የጂም እቃዎችን በአዳዲስ ነገሮችም በማስገባት በተለያየ ሚዲያዎች ደግሞ የኢትዮጵያንም ነገር ለማስተዋወቅ የሚሄድበትን መንገድ በጣም አድንቄያለሁ። እንዲሁም የጅሙ ጋር ሄጄ ለአንድ ወር የሚሆን ተሳትፌ ነበር ማለት ነው። እና ሁለቱንም ወዳቸዋለሁ ማለት ነው። ሰላም ነው የምንፈልገው በእውነት ለመናገር እና ነገሮቹ ሳይጋጋሉ ወይም ደግሞ ሳናራግባቸው መልክ ለማስያዝ እንግዲህ ሞክር የሚለውን መልእክቴን ለሁላችሁ አስተላልፋለሁ። የቤተ አሮን ተከታታዮች እባካችሁ ሸር አድርጉልን፣ ላይክ አድርጉልን። እንዲህ አይነት የምናቀርበው ቀላል አይደለም። ጥሩ የተመረጠ ይሆናል ብለን የምንለውን ከጥሩ አስተያየት ጋር እያቀረብኩላችሁ ነው። እንቀጥል እስኪ። እሙዬ አንቺ ቺኮ ምንድነው እንዴ? ወንድና እንዴ ምንድነው የምትለው? ጸብ ነው የፈለከው? ሴት መስለሽ ነው እንዳሰብሽው አይደለም። ሴት መስለሽ ምን ይሄን አይተህ አንድ እሱ አይደለም። በጁጁስ ነው የሚሰራው። ጠዋትና ማታ 5 ሰራለህ። ቤት መጥቻ ሰራለህ። ሎኬሽን ላክልኝ። አረ እንደሱ አይደለም። ና ተመዝገብ። በጁጁስ የሚመጣ ነው። ና ተመዝገብ። እንደሱ አይደለም። ተመዝገብ። ስምን ንገረኝ። እንዳሰብሽው አይደለም። ና ተመዝገብ። በጁጁስ የሚመጣ ነው። አዎ ይሄ ልጅ በጣም ነው የሚያሰቀኝ እውነት ለመናገር ማለት ነው። የሚያቀርብበት ወይ ማለት ነው። እና ለሴዶ ደግፏል ማለት ነው። እና አሁን ደግሞ ጆኒን እየተናገረ ጆኒ ትንሽ ወፈር ከወገቡ በታች መቀመጫው ሰፊ ነው መሰለኝ እና እሱን ለመንካት ነው መሰለኝ እንግዲህ ያው እየተካሄደ ማለት ነው። ወል እንግዲህ እናያለን። በቅርብ ቀን ሁለቱ ፋይት ያደርጋሉ። ቦክስ ማነው የኤምኤምኤ ፋይት ይኖራቸዋል። እንግዲህ በላይቭ ሲገቡ አብረን ገብተን እናየዋለን። የማስተላልፍላችሁ ይሆናል ማለት ነው። እና በጣም የሚያስቀኝ ይሄ ልጅ። እንቀጥል። አርሰናል ምን ሆነ? ዋንጫ በላ። ምን ሪቦት ምግብ? እረ ከሌላ ክለብ ጋር ተጫውቶ ዋንጫ አገኙ ዘንድሮ። ዋንጫ በሉ። ምንድን ነው እሱ? አንተ እግር ኳስ ተጫውቶ ነው ከሌላ ክለብ ጋር። ከዛ ስርባቸው ነው የበሉት። ወይ ጉድ! ዋንጫ አታውቅም? እንትን የምጠጣበት ነው። ምን የሚጠጣበት? ድሮ ጠላ። ሂድ እባክህ። ምን አይነቱ ነው ይሄ? ዋንጫ አታውቅም? እስከ ዛሬ አውቃለሁ። እርጎ የሚጠጡበት አውቃለሁ። የቱ ነው እንግዲህ? ዋንጫ የሆነ ነገር ሲያሸንፉ የሚሸለሙት ነገር ገባን። ብር። እውነት በላችሁ? ግን በሉ። ምኑን ነው የሚበሉት? ዋንጫ። ድረስልኝ። አይ ሲጨፍሩ አየሁና በሉ ነው ብዬ ገመትኩ እኮ። አሸንፎ ነዋ ከሌላ ክለብ ጋር ተጫውቶ። ይሄ ምንድን ነው የሚለው? በእናታችሁ በቃ ረምና ገባ። እንኳን በሉ። ብሉ። አንተ በቃ ምግብ ብቻ ነው የምታውቀው፣ የሚበላ ነገር። አርሰናል ምን ሆነ? በጥሩ አገላለጽ ነው በእውነት የገለጸው ማለት ነው። ዘንድሮ አርሰናል ሪቦት ነው ዋንጫ ምግብ ይበላው ብለዋል። እና ያስብላል። እና ሰዎች ከኢሞሽናቸውን መቆጣጠር ምናልባት ያው በኳሱ አሳበው ለማልቀስ ምናምን ከሆነ ኦኬ እንቀበለዋለን። ግን ለኳስ በዚህ ደረጃ ያው የሚደረገውን ነገር በእውነት ይቅርታ አድርጉልኝ። ስፖርት እወዳለሁ፣ የትኛውም አይነት ስፖርት አከብራለሁ። ግን ቱማች ላይክ አምልኮ አይነት የሚመስል ነገር ሲደረግ ስመለከት በጣም ነው ማዝነው። ስለ እውነት ለምን በተለይ ደግሞ ለእኛ ስፔሻሊ ማለት ነው። እና ብዙ የሚያስለቅስን ብዙ የሚያሳስበን መዓት ነገር አለና አርሰናል እንግዲህ በማሸነፉ ይመስለኛል ኢትዮጵያ ላይ የተደረገ መንገድ ሁሉ ተዘግቶ ነበረ። የሚያለቅሱ ሰዎች ነበሩ አይቻለሁ። እና ያ ከፍቅራቸው ነው እውነት ለመናገር። በነገራችን ላይ ኢትዮጵያ ብቻ አይደለም፣ ይሄ የትኛውም ዓለም ውስጥ ያለ ነው። በጣም
ከዚህም በላይ ብዙ ነገር ይደረጋል። እውነት ለመናገር የእኛን ከሌሎች ጋር ስናወዳደረው ምንም ያክል ነው የሚለውን ያሳስበናል ማለት ነው እና በአንድም በሌላ ሆንም እንዲህ አይነት ነገር ባይለመድ የሚል አስተያየት አለኝ እኔ ማለት ነው። እና ወንድማችን በቀልድ አድርጎ በደንብ ነግሯቸዋል። ከገባችሁ ርቦት ነው ዋንጫ የሚባለው ይሄ ጠላ የሚጠጣበት ከቀንድ የሚሰራል እሱን ነው። እርጎ ምንጠጣበት ነበረ እሱን ነው እርጎ ምናምን ብላ ተኩሶ ይሄ ሁሉ ምንድን ነው ሀገር ነው ምናምን እያለ የሚሰራልን በጣም ጎበዝ ልጅ ነው። እንቀጥል። ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉድጓዱን አንተ ቆፍረ አመቻችተ ሳጥን አንተ አዘጋጅ ጉድጓድ አዘጋጅላለሁ። አንተ የምጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። 500 ሺህ 200 ሺህ ፉካ ገባ እያልክ ከአንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለዋ። የሞት ቆጠባ ቁጠባ ሂሳብ ደግሞ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? 170 ሺህ ብር አንድ ሰው ቀብራለሁ። ማንሰማው ነገር የለም። እንግዲህ በ176 ሺህ ብር ያው ከፈለጋችሁ ተብለናል ማለት ነው እና የቀረበበት ወይ ግን በጣም ያስቃል ማለት ነው። ያሳዝናል። ያው ሁሉም ነገር በዋጋ ሆኗል አሁን እና ድሮ እንደዚህ አልነበረም። ያው የቀደመውን ያምጣልን እንዳንል ያው አልፈልገው ብለን ወደዚህ ወደ አዲሱ ቀይረነዋልና እንግዲህ ይህንን የማይለውጠብንም በል እንጂ ሌላ ምንል ነገ እኮ በሚሊዮንም ይሆናልና አሁን ለምሳሌ እዚህ ሀገር እውነት እዚህም ብቻ አለ አውሮፓ ምናምን የአውሮፓ ነው ያለሁት። አንድ ሰው ሲሞት ታውቃላችሁ የሆነች ትንሽ የምትከፈል ነገር አለች። ትከፍላላችሁ ምናምን መጠው መኪናው ምኑም ምናምን ተዘጋጅቶ ሰፋፊ ቦታ አለ። በቃ መሸኘት አልቃሽም የለም። እንዲያው አብረህ ካልሄድን ምናምን የኛ ታውቃላችሁ በባህል እንዲያው እንደዚህ ብሎ ምናምን እሱን እኔ ማልደግፈው ክፍል ነው። በእናታችሁ ስለ እውነት ለመናገር እዚሁ እያለን ሄሎ ደህና ነሽ እንዴት የት ጠፍተህ ነው ምን ነው ወይ ሳንባባል ልክ ሞተ ሲባል የቤተ ክርስቲያን አባት ቆመት ምናምን ተሰባስቦ ግር ብሎ ምናምን ይመጣሉ። ምን ሆኖ ነው? እኔ እውነት ለመናገር በእንትኔ ላይ የምጽፈው ይመስለኛል ወደፊት ማንም እኔን ይዞኝ ወደዛ የሚወስደኝ የለም። እውነት ደስ ይላል። ቤተሰብ ለነዋሪ ነው ምናምን ሊሆን ይችላል። እሱም አስፈላጊ አይደለም። እንደ እውነቱን ንገረኝ ካላችሁኝ ማለት እና ሰው መጠያየቅ ያለበት ሳይሞት በሕይወት እያለ መረዳዳት ያለበት ሳይሞት በሕይወት እያለ ከሞተ በኋላማ ሞተ ነው በቃ እኮ ምንድን ነው በቃ እንደዛ የሚያደርገን ነገር በጣም ይገርመኝ። አልቃሹም ቪዲዮ በቃ ቱ ዘ ኤክስትሪም በቃ እዛ ውስጥ ሂዶ ነብሱን ምናምን መልሶ የሚያመጣ ምናምን ኦኬ ማልቀስ ይላል እኮ ጌታም እኮ አልቅሷል። እንዲወጣልን ማልቀስ ያስፈልጋል። በቦታው መገኘት ያስፈልጋል። እንዲቆርጥልን ማለት ነው። በቃ ያ 100 ዓመት የለመድነው 80 ዓመት የለመድነው 60 ዓመት የለመድነው 40 ዓመት የለመድነው ሰው ከዛ በኋላ የሚሰጠንን የፍቅርም ሆነ ምንም እንደማናገኘው አውቀን ያን ማድረጉ እንዳለ ሆኖ ማለት ነው። እኔ ቅድም እንዳልኳችሁ እንዲያው ከጉድጓዱ ካልገባው ሲያዝ ፀጉር ሲነጭ ምንድን ነው የሚያደርግለት ለዛ ሰው? ምንም። ጥቁር መልበሱ ምን ያደርጋል? ምንም። የሚጠቅመው ሳንሞት ሳንለያይ በስጋ ዛሬው ነው መደዋወል ያለብን። ዛሬ ነው ወንድሜ። በቃ ከቤተ ክርስቲያናዊ የሆናችሁ እንኳ ራሱ ማለት ነው አንድ ቀን ምላሱ ለቀብሩ ምናምን እና እንዲህ አይነት ነገሮች ያስቁኛል። በዛውም እውነቴን ነው እንደዛ ፈገግ ብዬ እንዳልፍ ያደርጉኛል እንጂ በጣም የሚያናድ ክፍል ነው። ባህል ያልሆነን ነገር እንደ ባህል አድርገህ ነው ባንሄድ እውነቴን ግዴታ የለባችሁም። አሁን እኔ በእኔ ቢሆን
በእኔ ይሄ ቢሆን አሁን ማትወዱኝ ማትፈልጉኝ ሰዎች ለምንድን ነው ቀበሬ ላይ መምጣት የምትፈልጉት? እውነት ነው የምነግራቸው። ዋይ ሳይቀብር ምናምን ትላንትና ያላደረገን ምክንያቱም ምንስ ቢሆን ያው ምናምነው አምላክ እኮ አለ አይደለ? ያየናል እኮ እና እንዲህ አይነት አሁን ዋጋ በጣም ጨምሯል። ያሳዝናል። የኢትዮጵያ መሬት ብዙ ነው ያለው እና ወደፊት ታውቃላችሁ በጊዜ ጊዜ የሆኑ ነገሮችን መልመዳችን አይቀርም። እንደዛ ነው። እንቀጥል። ሃይማኖት ባህታዊ ምድራዊ ሲሉ ሰማያዊ በአደባባዩ ተተክለሃል ተክልዬ መልካሙን ፍሬ አፍርተሃል። ቃል ኪዳን አለ የገነነ ምሕረት የሚያሰጥ የታመነ በስም ውሃ አጠጥተን ዋጋችን በስቷል አባታችን። ተክለ ሃይማኖት ባህታዊ ዝማሬ መላእክትን ያሰማልን ማለት እወዳለሁ። የሚገርም ድምፅ ነው ያላት በእውነት ሩት ቻር ዘማሪ ሩት በእውነት በጣም አንዳንድ ሰው እግዚአብሔር የሰጠው ጸጋ ማለት ይሄ ነው በነገራችን ላይ እና የሚገርም ነው። ሌላ ዓለም ውስጥ ነው ይዛን ሄደችው እና መታደል ነው በእውነት እና ያው እንግዲህ በቅርብ ቀን እንግዲህ ካሴት ሰርተሽ እንታደማለን እንገኛለን ብለን ተስፋ እናደርጋለን። በርቺ፣ የአገልግሎት ዘመንሽን እግዚአብሔር ይባርክልን። እንቀጥል እስቲ። አንዳንድ ጊዜ ሞትን ስንናገር ስለነበረ ከሞቱ ጋር ይስማማል ብዬ ኖረን መሞታችን አይቀርም ወገኖቼ እና ከቤተሰቦቻችሁ ጋር የተጣላችሁ ማትደዋወሉ ቅድም ስለተቀሰቀስኩ ዛሬ ነው መጠየቅ ያለባችሁ እንዳይቆጫችሁ። እውነቴን እንትን አይደለም እና እንደዛ እነሱ አሁን ጻድቃን ያው የከፈሉትን ዋጋ ከፍለው ሄዱና እኛም ደግሞ ክርስቲያኑ ነን ወይም የተለያየ ቤተ እምነቱ ነን መክፈል ያለብን በዚህ ምድር ሳንከፍል ቆይተን ጊዜው እንዳያመልጥብን ለማለት ነው። ሌትስ ጎ። ጆን ዳንኤል አቅም አለው ብለው አይፎን ባይሸልሙኝ ስንት ዓመታት ሙሉ ሰው ሁኑ ስላቸው ደንቁሮ ያልሰሙኝ ትኩስ ብሔርተኞች በዘር ተደራጅተው ዘረኛ እያሉ ዞረው እኔም ቢያሙኝ ልክ እንደ አዶናይ ሰግጦ መፈመስ ባይሆንም መንገዴ እንደ ዮኒ ማኛ እምነት እየቀየርኩ ባልሰግድም ለሆዴ ልክ እንደ ያሲኖ ሁሉም ብሞክርም አንዱ እስከሚሳካ ልክ እንደ ሀቢባ ለጥቅም ፍራንካ አንዴ ቀራኒዮ አንድ ጊዜ መካ እየተመላለስኩ ለገንዘብ ባልሞትም ልጄም ማሳደጊያ ጊፍት ስጡኝ ብዬ ጌም ባልጫወትም እንደ መንሱር ጀማል ሲነግሩኝ ባልሰማ ሲያሸቱኝ ባልሸትም ባልዘፍን ባልገጥም ባልዘርፍ እንኳን ቅኔ መልኬ ብቻ ታይቶ ፎሎ ለመደረግ ምን ያንሰኛል እኔ ምንም። አረኛም ፎሎ አንሶናል ወንድማችን ነው ለመናገር ፎሎ አንሶናል። ፎሎውን እንፈልጋለንና እስቲ ሰብስክራይብ አድርጉን፣ እስኪ ሼር አድርጉልን፣ እስኪ ላይክ አድርጉልን። ቪዲዮ ኮሜንት ደግሞ አድርጉ። ታዩታላችሁ እኮ አይደል 200 300 ሰው ምናምን ያያልና አስተያየት ስጡን እስኪ። እያቀረብኩ ያለሁት አዲስ ስለሆነ በዛውም የእናንተ መልካም አስተያየታችሁ ይገነባኛልና አዲስ አይደለሁም እንዳልኩት ረዥም ጊዜ ሆኖኛል እንደዚህ አይነት ካቆምኩ ማለት ነውና በአሁኑ ደግሞ እንግዲህ ፎሎ ያስፈልጋል። ቲክቶኩም አያቀንም። አሁን በባለፈው ሂጄ ታቆኛላችሁ ምናምን ስላቸው አናቀም ብሎኛል። ተረስተናልና ለመታወስ እየሰራን ነውና እስኪ በእናንተ ፍቅር ደግሞ ሼር እያደረጋችሁን እንታወቃለን ማለት ነው። ያው ቅኔው አልገባኝም፣ የውስጥ ያለው ነገር በደንብ አልገባኝም፣ ግን ፎሎ የሚለው ላይ ነው በደንብ ያተኮርኩት። አይወድቅም ጭራሽ። እግዚአብሔርን አትፍራ፣ ዘና ብለህ መልቀቅ ትችላለህ። እንትን አድርግልኝ ወይ መንሳፈፊያ የለ? ኧረ ችግር የለውም ዝም ብለህ ሂድ። ኧረ ተው ማርያም አትፍራ፣ ዘና በል ዘና ብለህ ሂድ። ቆይ ይሄ እንደዚህ ሳረገው ወዴት ነው የምትሄደው? የምን ዱባይ የምን እንትን ነው? መጀመሪያ ጣራን እንደዚህ ሳይጎበኝ በስመ አብ አይኖች አያዩም ካንተ በቀር የምትወደድ አዎ እንግዲህ የምን ዱባይ ነው? የምን ፈረንሳይ ነው? የምን ስዊትዘርላንድ ነው? የምን ምን ሚያሚ ነው? ካሊፎርኒያ ነው?
ዊ ሃቭ ሂር እያለ ነው። አዎ ያርግልን። ከተጠቀምንበት ከብዙሃኑ የበለጠ እንዳለን አሁን እየገባን ያለን ይመስላልና ጠንክረን መስራት አለብን። ሆፍሊ ማለት ነው። ያው ቪዲዮአችን እንግዲህ ልንጨራረስ ትንሽ ነው የቀረን ማለት ነው። አሁን በድጋሚ ባካችሁ ሼር አድርጉልኝ ፕሊዝ። አይታችሁ ዝም አትበሉ። ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አበረታቱ። ቀጥላለን። እናንተም መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ እናንተ። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ ያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ቪዲዮን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋችሁ። እፎይ እኛን የደገፈው በምንድን ነው? የእናንተን ጉዳጉድ ነው ያወጣው። እፎይና መሰሎቹ ከኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካልን ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ሐቅ ላይ ነው ያለነው። እፎይ ደግፎ መምጣቱ ምናምን ነገር ወላሂ ሐቅ ላይ አይደላችሁም። አካል ስላመለክ ነው ሐቅ ላይ ያለኸው። እንዴት ነው እናንተ ሐቅ ላይ የምትሆኑት? ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ። አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰተህ ነው የምታመልከው። አይ እጅ አለው ላለህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉመህ ነው እንጂ እግር የሚል ወርዷል። አንተ በሉጋህ በቋንቋህ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ቁርአንም ማንኛውም ሰው እየተነሳ ይተርጉመው። ቁርአን ላይ የመጡ አያዎችን ሙተሻቢህ የሆኑ ከሐዲስም ከቁርአንም ልተረጉም የምትችለው አንተ አይደለህም። የፍጡር ባህሪ ከሰጠ በኋላ ወሃብያ አልተነገረንም፣ አልተገለጸም። ለምንድን ያልተገለጸው? ቃል አላሁ ተዓላ ፈላ ተድሪቡ ሊላሂ አልአምሳል። ምን ማለት ነው ይሄ? ለአላሁ ተዓላ አምሳያ እንዲያታደርጉለት አለቀ። የፍጡርን ባህሪ ካሰበትክ በኋላ ግን አምሳያ የለውም። አስለን ፈላ ተድሪቡ ሊላሂ አልአምሳል ማለት ለአላሁ ተዓላ አምሳያ እንዲያታደርግለት ምንም በየትኛውም ቦታ ሄደ አምሳያ እንዲያታደርግ። አምሳያ ካደረጋችሁ በኋላ ግን አልተነገረንም፣ አልተገለጸንም፣ እንዲህ አላለም፣ እንዲህ አልመጣም። መቀባጀሩ ለምን አስፈለገ? ዑለሞችን ስለማትከተሉ የራሳችሁን ፍልስፍና ስለምትከተሉ በዛ ነገር ላይ ደግሞ ጥያቄ ቢነሳባችሁ መመለስ ስለማትችሉ የፍጡርን ባህሪ ካሰበታችሁ በኋላ አልተገለጸም፣ አልተነገረንም፣ አምሳያ ታድርጉለት ለአላሁ ተዓላ። ይሄ ቁርአን ነው። ስለዚህ እፎይ የኛን ዓቂዳ ይዞ ሊመጣ የሚችለው እንዴት ነው? እንዴት ነው ይዞ የመጣው? አንተ የፍጡርን ባህሪ ስታሰብ ታየ፣ ያን ጥያቄ ብድግ አድርጎ ጠየቀህ፣ መመለሳችንም አልተገለጸም፣ አልመጣም፣ አልሰማሁም ስትል ከረምክ። አላህ ከዚህ እምነታችሁ ጅስምን ከማምለክ አካልን ጅስምን ጎደሎ የሆነን ክፍለ አካላት ለአላሁ ተዓላ ሰጣችሁ። ያንን ጎደሎ ክፍለ አካላት የያዘውን ነገር አላህ ብላችሁ ሰጣችሁ። ስምን ከማምለክ ውጡ። ስም ነው የምታመልኩት። ስምን ያው ሰሞኑን እንግዲህ ውይይት አድርገው ነበረ ፎይና የሙስሊም የተወከለ አንድ ልጅ እና በዛ መካከል እንግዲህ እዛው ያሉት ሙስሊሞች ደግሞ ለሁለት ተከፍለዋል ማለት ነው እና የተከራከሩ ነው ያለ። መፍታት ደግሞ የሚያስፈልገው እንደገና በደንብ መወያየት ይኖርባቸዋል ብዬ አስባለሁ። አሁን ግን ያልተስማሙት ከእፎይ ጋር ሳይሆን እርስ በርሳቸው ነው እና እንደዛ ነው እንግዲህ። የሚገርም ነው። እኔ በዚህ ጉዳይ ብዙ መስጠት አልችልም፣ ምክንያቱም የቤተ እምነት አለም። ግን አሁን በዚህ በቲክቶክ ላይ የሚዘዋወሩ ነገሮች ናቸው። በዛው እንድናቀርብ አስቤ ነው። አሁን እንግዲህ ከወንድማችን ናቲ ጋር ነው ያለሁት። የዲላን ጸጉሩ ደግሞ ያስተካክለዋል ማለት ነው። እኔ ደግሞ በተለይ ጸጉሬ ተበላሽተዋል። ወንድማችን ብዙ ሰዎች እየተረቡት ነበር አይደለ? ተስፋ አልቆረጠም፣ እየሞከረ ነበረ። አሁን ማን ነው የሚስቀው? ማን ነው የሚያሸንፈው? አርሰናል ረጅም ዓመት ማሸነፍ አሳክቷል። አሁን ምን የታባቱ ግዴታ ነው በቃ እና ፍላጎቴ ተሳክቷል። እኔ አሁን ከዲላን ጋር አስተዋውቀዋለሁ ማለት ነው። ሌላኛው ሩም ላይ ነው ያለው። ወይ እኔና አባት ደህና ነህ ወይ? እኔ እወድሃለሁ አባት። አዎ ይሄ ልጅ ብዙ ጊዜ ናቲ፣ እኔ ራሱ ጸጉር ቤቱ ለመሄድ ፈልጌ ነበር አላገኘሁትም። እና ናቲ በጣም ይጠራል እዚህ የሚመጡትን አዳዲስ የሶሻል
ሚዲያ ኮንቴንተሮች ጋር መገናኘት በጣም ይፈልጋልና ያው ታውቃላችሁ አይደል? ያው የማደግ ነገር ስለሆነ አይ አፕሪሺየት ሂም ዘ ዌይ የሚያደርጋቸው ነገር ያስደስተኛል። የሚያስቅ ነገር እንዳለው ማለት ነው። እና ምንድነው የሚያስደስተው? ጊቭ አፕ አያደርግም። በጣም ነው የሚጠራው። በቃ ይጥራል እና ያው ደግሞ አዶናይ እናመሰግናለን። የዲላልን ጸጉር እንግዲህ ይቆርጣል ብለዋል። ያው ብዙ ጊዜ የመጡት ሰዎች የአፍሪካ ጸጉር ነው ያላቸው እና እነሱን አሳምረ እንደምትሰራቸው ፎር ሹር እና አሁን ናቲ ይህን ቻናል ትከታተሉ አትከታተሉ አላውቅም፣ ግን ሆፍሊ ይደርሳል ብዬ ተስፋ አደርጋለሁ። ያው የነጮች ጸጉር እኔ ቆርጬ አውቃለሁ፣ ሰራ ነበረ እና የተለየ ነው። እሱን ችሎታው ካለ እንግዲህ በደንብ እንድታደርግ ምክንያቱም የዚህን ታዋቂ ሰውዬ ጸጉር እንዳታበላሽ የሚል ግምት ማስታወቂያ ተጠንቀቅ እያልኩ ነው እኔ። ምክንያቱም ይለያል። የእነሱ ትንሽ የፈረስ ጭራ በሏት እና እሷን ብትልኛ ሙሉ ነው፣ ደን በሉት ጥቅጥቅ ያለ ነው። የእነሱ ግን በቃ በትንሽ ነው እንደዚህ በጀል ምናምን የሚደረግ ጸጉር ነው እና አንድ አይነት አይደለም ለማለት ነው። የአንተ ታውቅበታለህ። በጣም ጥሩ ጊዜ ነበረን። ሆፕፉሊ ዩ ጋይስ አይ ላይክ ኢት ኢፍ ዩ ላይክ ኢት ታምፕ አፕ ላይክ ጊቭ ሚ ላይክ if you're really interested in this channel, subscribe please and spread and share to the world. In the future we will try to in English, in French, in Italy. We will see then. ዋናው ግን አሁን ሚሽን ያደረግነው በአማርኛ ጥሩ እየሄድን ነው። እባካችሁን ቅድም እንዳልነው ሀገራችን የማስተዋወቅ ስለ ሀገራችን ሞቲቬሽን ስፒከሮችን ሞቲቬሽን ፕላትፎርም ያላቸውን ሁሉ ገና መጋበዛችን አይቀርም እና በእነሱ ምክንያት ህዝቡ ሲመጣ መምጣት የማይፈልጉት መንግስቶች ሁሉ ወደኛ ሀገር ይመጣሉ በነገራችን ላይ እና ያው ወደፊት እንግዲህ ጥሩ ወንዞቻችንን በደንብ እያስተዋወቅን እያጸዳን ቢቾች ዳር ላይ የሚደረጉት ነገሮች ይቀጥላሉ ብለን ተስፋ እናደርጋለን። እኔም እንግዲህ የዩቲዩብ ቻናል ቭሎግ አለኝ። የተለያዩ ዓለማት ሄጄ ጥሩ ፉቴጆች በመወስድበት የአሮን ቭሎግ የሚል የዩቲዩብ ቻናል አለኝ። በዛውም ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሁላችሁንም ጋብዛለሁ። በቀጣይ ቪዲዮ እንገናኝ።